ፊልሙ የሚጀምረው በ11ኛው ክፍለ ዘመን በስኮትላንድ ደጋማ ቦታዎች ላይ ሲሆን እዚያም ብላቴናው በመባል የሚታወቅን አንድ ልጅ እናያለን። እሱም ስሙ የማይታወቅና አንድ አይን ብቻ ስላለው አንድ አይን ተብሎ ለሚጠራ አንድ እስረኛ ምግብ ያመጣለታል። ምስኪኑ ሰው እንደ ባሪያ በሰንሰለት ይጠፈረ ሲሆን በዙሪያውም በርካታ ጠባቂዎች አሉ። አንድ አይን የታሰረ ቢሆንም እንኳ ሁሉንም ተቃዋሚዎቹ ማሸነፍ የሚችል ከተፈጥሮ በላይ የሆነ ጥንካሬ ያለው አስፈሪ ተዋጊ እንደሆነም ይገለጣል። በባዕድ አምላክ አምላኪዎች ቡድን ተይዞ እንደ ባሪያ ተገዝቶ እሱም ከሌሎች እስረኞች ጋር እንደ ግላዲያተር አይነት የሞት ሽረት ትግል እንዲታገልም ይጠቀሙበታል። ለሁኔታው የሚያዝንለት ብላቴናው ብቻ ሲሆን ነገር ግን እሱም ቢሆን ባሪያ በመሆኑ ምንም ነገር ማድረግ አይችልም። በተጨማሪም አንድ አይን በህልሙ የወደፊት እውነቶችን የመተንበይ ችሎታ እንዳለው እንረዳለን። ቆየት ብሎ የጎሳው አባላት አንድ አይንን ለሌላ ውጊያ አዘጋጅተውት በርካታ ጌቶች ቁማር ለማጫወት ወደ ተሰበሰቡበት የውጊያ ቦታም ወሰዱት። የአንድ አይን ጌታ አለቃው ሲባል እሱም ባሪያው በተቃዋሚው ከተሸነፈ በኋላ አንድ አይንን እንዲታገልም ይልከዋል። ከዚያም ዋና ባለ ታሪካችን ደፋር ውጊያ እያደረገ የታሰረ ቢሆንም እንኳ ተቃዋሚውን በቀላሉ ማሸነፍና አንገቱን መስበር ሲችል ይህም ሌሎቹንም አስደንግጦ ከዚያ በኋላ እንደ ውሻ በሰንሰለት ታስሮ ወደ እንጨት ጎጆም ተመለሰ። ብላቴናው ምግብና ውሃ ሰጥቶት አንድ አይን በጭራሽ ተናግሮ የማያውቅ ቢሆንም ለልጁ ግን ልዩ ፍቅር እንዳለውም ግልጽ ነው። ከዚያ በኋላ ሌላ የጎሳው ጌታ ወደ አለቃው ቀርቦ አንድ አይንን ከ5 ዓመት በላይ ማንም ሊይዘው እንዳልቻለም ይነግረዋል። ጊዜው ማብቃቱን ገልጾ ተዋጊውን ለመግዛት ሲጠይቅ አለቃው ግን የማያቋርጥ የገቢ ምንጩ ማጣት ስለማይፈልግም አመነታ። በቀጣዮቹ ቀናት አንድ አይን በርካታ ውጊያዎች ውስጥ ሲያሳልፍና እያንዳንዳቸውንም በድል ሲወጣም እናያለን። አለቃው ስለ አንድ አይን ከጎሳው ጋር ሲወያይ ሁሉም ሰውየው ከሲኦል የመጣ ነው የሚል ግምትም ይሰጣሉ። አንድ ምሽት አንድ አይን ተኝቶ ሳለ በውሃ ኩሬ ውስጥ አንድ ዕቃ ሲያገኝ የሚያሳይ ትንቢታዊ ህልምም ተመለከተ። በነገው ዕለት በሐይቅ ውስጥ ገላውን ሲታጠብ የተሰበረ የፍላጻ ጫፍ አግኝቶ በፍጥነትም ይደብቀዋል። በኋላ በዚያው ምሽት አንድ ሰው ወደ አለቃው መጥቶ ክርስቲያኖች የራሳቸውን አምላክ ስለገደሉ ስጋውን ስለበሉና ደሙን ስለጠጡ እንዴት ያሉ ዲያብሎሶች እንደሆኑም ይነግረዋል። ክርስቲያኖች እንደነሱ ያሉትን ባዕድ አምላክ አምላኪዎች እንደሚጠሉና እንዲጠፉ እንደሚጸልዩ ገልጾ ሆኖም እሱ ብዙ አማልክት ስላሏቸው ክርስቲያኖች ግን አንድ ብቻ ስላላቸው ከእነሱ የተሻሉ እንደሆነም ይናገራል። ሰውየው ከክርስቲያኖች ጋር መዋጋት እንዳለባቸውና ለዚያም አንድ አይን እንደሚያስፈልጋቸው ሲናገር አለቃው ውድ ባሪያውን ለመልቀቅ አመንትቶ የነበረ ቢሆንም ነገር ግን ሰውየው ብዙ ገንዘብ ሲያቀርብለት በመጨረሻም ተስማማ። በሚቀጥለው ጠዋት ብላቴናው እንደተለመደው ለአንድ አይን ምግብ አቅርቦለት ከዚያም የጎሳው አባላት ከጎጆ ማወጡት። አለቃው ማን እንደሆነ ሲጠይቀው አንድ አይን ግን ዝም ብሎ ከዚያ በኋላ በራሱ ላይ ጭንብል አልብሰው በሰንሰለት አስረውም ወሰዱት። በመንገድ ላይ አንድ አይን ደብቆት በነበረው የፍላጻ ጫፍ በመጠቅ አንገቱ ላይ ሰንሰለቱን ፈቶ ከዚያም በፍጥነት ሁሉንም ማጥቃትም ጀመረ። የጎሳው አባላት እሱን ለማጥቃት ቸኩለው ነገር ግን የእርሱ እኩያ ስላልሆኑ በቀላሉ ከተገደሉ በኋላ በመጨረሻም ከብላቴናው በስተቀር ሁሉንም ጨርሶ የመጨረሻውን የጎሳ አባል አሰረው። ሰውየው በዚህ ምክንያት ወደ ሲኦል እንደሚሄድ በመናገር ያፌዝበት ሲጀምር፣ ስለዚህ አንድ አይን ሆዱን ቀዶ አንጀቱን ሲያወጣው ሰውየውን በስቃይ እየጮኸም እናያለን። ይህንን ተከትሎ አንድ አይን የአለቃውን ራስ ኒቲንግ ፖል በተባለ የኖርዲክ ህዝቦች የውርደት ምልክት እንጨት ላይ ይሰካዋል። እየራቀ ሲሄድ አለቃው አንድ አይን በጥላቻ እንደሚመራ በሱም እንደሚኖርና በጭራሽ የማይሸነፈውን በዚህ ምክንያት እንደሆነ የተናገረውንም ያስታውሳል። ብላቴናው አሁን የሚሄድበት ቦታ ስለሌለው እሱም አንድ አይንን መከተል ጀምሮ እሱም አብሮት እንዲመጣም ፈቅዶለት 2 ቀናት አብረው ተጉዘው ጎን ለጎን እያረፉ በዚህ ጊዜም ብላቴናው ከአንድ አይን ጋር ለማውራት እየሞከረ የአንገት ሐብሉን አሳይቶ በአባቱ የተሰጠው እንደሆነ ሲናገር አንድ አይን ግን ዝም በማለት ምንም መልስም አይሰጥም። በዚያች ምሽት እሱና ብላቴናው ከብዙ ሰዎች ጋር በጀልባ ውስጥ ሆነው የሚያሳይ ሌላ ትንቢታዊ ራእይም ተመለከተ። በማግስቱ ጉዟቸውን ቀጥለው ብዙም ሳይቆይ መንደር አቃጥለው በርካታ ሴቶችን አፍነው እርቃናቸውን ካስቀመጡ የመስቀል ጦረኞች ጋርም ይገናኛሉ። እነሱ ክርስቲያኖች እንደሆኑ የተገለጠ ሲሆን ጀነራሉ ተብሎ የሚጠራው መሪያቸውም ከእነሱ ጎሳ እንደሆኑም ይጠይቃቸዋል። አንድ አይን እንደተለመደው ዝምተኛ ነው። ነገር ግን ብላቴናው ለሕይወታቸው ፈርቶ ክርስቲያን እንደሆኑም ይናገራል። ጀነራሉ በእርግጥ አያምነውም። ለማጥቃትም ሲዘጋጅ ነገር ግን ከመስቀል ጦረኞች አንዱ ከልክሎት ይህ ጌታውንና መላውን ጎሳውን የገደለው በጣም አስፈሪው አንድ አይን እንደሆነም ይነግረዋል። በመቀጠል ጀነራሉ ልጁን እንዲያጠቃው ሲልከው ስለዚህ አንድ አይንም ምሳሩን አዘጋጅቶ ለውጊያ ተዘጋጀ። ነገር ግን በመጨረሻ የጀነራሉ ልጅ ፈርቶ ለመመለስ ይወስናል። ምክንያቱም ከእንደዚህ ያለ አደገኛ ሰው ጋር መዋጋት አይችልም። ጀነራሉ የተዋጊውን ስም ሲጠይቅ ብላቴናው ግን ስም እንደሌለውና አንድ አይን ብለው እንደሚጠሩትም ይናገራል።
ከዚያም ጀነራሉ ሁለቱን ከቡድኑ ጋር እንዲበሉና ተጨማሪ ውይይት እንዲያደርጉ ጋብዟቸው ቆየት ብሎ አብረው ተቀምጠው ጀነራሉ አሁን ነፃነታቸውን ካገኙ በኋላ ምን ለማድረግ እንዳሰቡም ጠየቃቸው። ብላቴናው ወደ ቤቱ መመለስ እንደሚፈልግ ነገር ግን ቤቱ የት እንደሆነ እንደማያውቅ ሲናገር አንድ አይን ግን ዝም ብሎ ከዚያም ጀነራሉ ሁላቸውም ቅድስት ምድርን ለማስመለስ ወደ ኢየሩሳሌም እየሄዱ እንደሆነ ገልጾ እንደ አንድ አይን ያለ ጥሩ የመስቀል ጦረኛ ሊጠቀሙ እንደሚችሉም ይናገራል። ውጊያቸው ትልቅ ክብር እንዳለውና በትልቅ ሀብትና መሬት እንደሚሸለሙም ይናገራል። አንድ አይን ያን ያህል እርግጠኛም አይደለም። ስለዚህ አንድ ካህን ደጋግሞ ሊያሳምነው በመሞከር ቢኖርም ቢሞትም ኃጢአቱ እንደሚነጻና የሚወዳቸውን እንደሚያይም ገለጸለት። ከዚያም ጀነራሉ ብላቴናውን አንድ አይን ከየት እንደመጣ ሲጠይቀው ብላቴናውን በውቅያኖስ ማዶ በሚገኘው ሲኦል ውስጥ እንደነበረም ይመልሳል። ከተወሰነ ማሰብ በኋላ አንድ አይን ጥሪውን ተቀብሎ ከዚያ በኋላ እሱና ብላቴናው በራእዩ እንዳየው ሁሉ ከመስቀል ጦረኞች ጋርም በጀልባ ይሳፈራሉ። ሆኖም ቡድኑ ብዙም ሳይቆይ እንደ ጥቅጥቅ ያለው ጉም ካለው ከባድ አየር ሁኔታ፣ የነፋስ አለመኖርና አስቸጋሪ የውቅያኖስ ሞገድ ያሉ በርካታ እንቅፋቶችም ገጠሙት። በቆይታቸው ወቅት ከተዋጊዎቹ አንዱ ሁላቸውም ከህመምና ከጥፋት ነፃ የሆኑ ዘንድ ክርስቶስ ሕይወቱን እንዴት እንደሰዋ ለልጁ እያብራራለት መንግስቱንና መሬቱን ለመጠበቅ እየሄዱ ያሉት በዚህ ምክንያት እንደሆነ ሲናገር ለልጁም በዚህ ቀውስ ውስጥ ጠንካራ እንዲሆንም ያሳስበዋል። ሆኖም ሳምንታት ያልፋሉ። የአየር ሁኔታው አሁንም ያው ሆኖ ይህም ሰዎቹን በጣም ያስቆጣቸዋል። የመስቀል ጦረኞች ወደ ጌታ መጸለያቸውን ቀጥለው ቢሆንም ግን ሁኔታው ሳይቀየር በጣም አነስተኛ ምግብና ውሃ ይዘው ምንም በሌለበት ቦታ ታስረውም ይቀራሉ። በአንድ ወቅት አንድ ተስፋ የቆረጠ ሰው ሌሎቹ ሊሞት እንደሚችል ቢያስጠነቅቁትም የባህር ውሃ ጠጥቶ ብዙም ሳይቆይ ሁሉም ትዕግስት ማጣት ጀመረው። ቀደም ሲል የነበረው ሰውም ለልጁ ስለ ኢየሱስ ደጋግሞ መስበኩንም ይቀጥላል። በእንቅስቃሴው ወቅት ከሰዎቹ አንዱ በመጨረሻ ብዙ የባህር ውሃ ከጠጣ በኋላ ሲሞት፣ ስለዚህ ሌሎቹ ሬሳውን ወደ ወንዙ ጣሉት። ከሳምንታት በኋላ ሁኔታው አሁንም ያው ሆኖ፣ ስለዚህ የመስቀል ጦረኞቹ ምናልባት የተረገሙ እንደሆነ መገመት ጀምረው ብላቴናው የዚህ ሁሉ ምክንያት እንደሆነ በማሰብ ስለዚህ ሊገሉትም ይወስናሉ። ከሰዎቹ አንዱ ልጁን በቢላዋ ለማጥቃት ሲሞክር ነገር ግን ምንም ማድረግ ከመቻሉ በፊት አንድ አይን ሆዱ ላይ ወቅቱ ውሃ ውስጥም ይጥለዋል። ሌሎቹ የመስቀል ጦረኞች በዚህ ደንግጠው ለማጥቃትም መሳሪያውን ሲያዘጋጁ ጀነራሉ ግን እንዲመለሱ ጠየቃቸው። ከዚያም ሁሉም ተረጋግተው ወንበራቸውንም ይዘው አንድ አይንም ደጋግሞ ማንም ልጁን ሊጎዳው እንደማይችልም በዝምታ ያረጋግጣል። በአንድ ወቅት አንድ የመስቀል ጦረኛ ብላቴናው አንድ አይን ከሲኦል እንደመጣ የተናገረውን አስታውሶ ስለዚህ ሁሉም ወደዚያ እየሄዱ እንደሆነም ይገምታል። ከዚያ ትዕይንቱ ከቀናት በኋላ ተሸጋግሮ በጀልባዋ ላይ ያሉት ሁሉም ሰዎች በጣም ደክመውና ተዳክመው ተኝተውም እናያቸዋለን። ከዚያም አንድ አይን ተነስቶ ከታች ውሃ አምጥቶ ያንን ያለምንም ማመንታትም ሲጠጣው ይህንን ያየው አንድ ሰው ይህ ውሃ በፍጥነት እንደሚገለው ሲናገር ስለዚህ አንድ አይን ውሃውን ለሱ ሰጥቶት ሰውየውን መጠጣት ጀምሮ ንጹህ ውሃ መሆኑን ሲያይም ይደነግጣል። ይህም ሌሎችን ብርታት ሰጥቷቸው ብዙም ሳይቆይ ጀልባዋ በወንዝ መውጫ ላይ እንደሆነችና ከእንግዲህ በባህር ላይ እንዳልሆነችም ይረዳሉ። ሁሉም መጠጣት ጀምረው ብዙም ሳይቆይ በርቀት የመሬት መጀመሪያ እይታ ሲያዩ ይህም በደስታም ይሞላቸዋል። ከጥቂት ጊዜ በኋላ ኢየሩሳሌም ውስጥ እንደሆኑ በማሰብ ከጀልባዋ ወርደው ነገር ግን በሐይቆችና በደጋማ ቦታዎች የተሞሉ ሰፊ ደኖችም ያገኛሉ። ይህም ቅድስት መሬታቸው ምንም አይመስልም። የመስቀል ጦረኞቹ ወዲያውኑ የምግብና የስልጣኔ ምልክቶችን ለመፈለግ ቢነሱም ነገር ግን እዚያ ምንም ወይም ማንንም አያገኙም። ይልቁንም አገር በቀል የሆኑ የሰው መቃብሮችን ያገኙ ሲሆን እዚህም የሰፈረ ሰውም እንዳለም ያሳያል። በዚያ ወቅት ከቡድኑ አባላት አንዱ የሆነው ሃውክ በራሱ ለመጋዝ ቡድኑን ትቶ ሄዶ በኋላ አንድ አይን በጭቃ የተሸፈነ ሰውና እንደሱ ያሉ በርካታ ሰዎችን የሚያይበትን ራእይም ተመለከተ። ከዚያም ጀነራሉ የአምላክ ሰው እንደመጣ ለአካባቢው ሰዎች ማሳየት እንደሚፈልግ ተናግሮ አንድ አይን በራሱ ሲጓዝ በተመሳሳይ ጊዜ አቅራቢያው ያረፈውን ሃውክንም እናያለን። እሱ አንዳንድ ድምጾችን ሰምቶ በፍጥነት ሰይፉን አዘጋጅቶ ማን እንደሆነ ለማወቅም ይሄዳል። በኋላ የመስቀል ጦረኞቹ እያረፉ ሳለ ድንገት አንድ አይን ሰይፍ ይዞ የተመለሰ ሲሆን ሰይፉም የጓደኛቸው የሃውክ እንደሆነም ይረዳሉ። ይህም ግራ አጋብቷቸው የጠፋውን ጓደኛቸውን መፈለግ ቢጀምሩም ነገር ግን የትም አይገኝም። ስለዚህ የመስቀል ጦረኞቹ አንድ አይን ገድሎት መሆን አለበት ብለው ገምተው እሱም እያንዳንዳቸውን አንድ በአንድ ሊገላቸው እንደሆነ በማሰብ እየሰጉ ይህ በእንዲህ እንዳለ ጀነራሉ አንዴ ጠፍቶ ወደ ቤቱ የመመለሻ መንገድ ማግኘት እንደተሳነውና በመጨረሻም ሞቶ እንደሆነ ያወቀበት ህልም አልሞ እንደነበረም ይናገራል። ይህ ቅድስት መሬት እንዳልሆነ ደምድሞ ለመውጣት ሐሳብ ሲያቀርብ ካህኑ ግን ስለጠፋው ጓደኛቸውን በማሰብ ይጨነቃል። ጀነራሉ ሰይፉን ለእርሱ እንደሚተውለት ካገኘውም የአምላክ ፍቃድ ነው ብሎ የት እንዳሉ ለማወቅም መንቀሳቀሳቸውን መቀጠል እንዳለባቸው ገለጸ።
ይህንን ተከትሎ ሁሉም ወደ ጀልባዋ ገብተው ከዚያም ለመጓዝ ሲነሱ ነገር ግን ነገሮች ወደ ጨለማ ይቀየራሉ። ድንገት ቡድኑ ከአንድ ሰው በተተኮሰ ፍላጻ ተመቶ ፍላጻውም አንደኛውን ሰው ሞቀው። ይህን ሌሎችን ድንጋጤ ውስጥ ከቷቸው። ስለዚህ መሳሪያቸውን አዘጋጅተው ወደ ዳርቻው ተመልሰው ነገር ግን አንድም ሰው ማየት አይችሉም። ይህም በጭራሽ እንዲደነግጡ እያደረጋቸው በኋላ ቡድኑ አጥቂዎቻቸውን ለመፈለግ በጫካ ውስጥ ቢበተንም አሁን ግን ምንም ነገርም አያዩ። ጀነራሉ ጓደኛቸውን የገደለውን ፍላጻ አግኝቶ ብዙም ሳይቆይ የድንጋይ ጫፍ እንዳለው ተረድቶ ይህም አጥቂዎቻቸው አደገኛ ነገድ እንደሆኑም ያስረዳቸዋል። ጀነራሉ ከዚያ ጉሙ ወደዚህ ያመጣቸው በምክንያት እንደሆነ ተናግሮ ለሰዎቹም ይህንን መሬት እንዲወስዱም ይመክራል። ካህኑ ግን እንዲህ ተርበውና የመስቀል ጦረኞቻቸውን አጥተው እንዴት ይህንን ማድረግ እንደሚችሉም ጠየቀው። ሆኖም ጀነራሉ ምንም የተጨነቀም አይመስልም። ለማበረታታትም መጠጥ ሰጥቶት በመቀጠል ጀነራሉ ለሁሉም መጠጡን ሲሰጣቸው አንድ አይንን ጨምሮ ሁሉም ተቀበሉ። እርሱም እንደገና ጥንታዊ ህዝቦች በባህር ዳርቻ ላይ ሲያጠቁትና በጽኑ ሲመቱት የሚያሳይ ትንቢታዊ ራእይም ተመለከተ። ይህ በእንዲህ እንዳለ በጀነራሉ የተሰጠው መጠጥ ሌሎቹን አስክሯቸው ቁጣና ተስፋ መቁረጥን ጨምሮ የተለያዩ ስሜቶችንም ያነሳሳል። አንዳንዶቹ ይጸልያሉ፣ ሌሎቹ ይንከራተታሉ። አንድ አይንም በወንዙ ዳርቻ ላይ ከብዙ ጥረት በኋላ ድንጋዮች ሰብስቦ እርስ በእርሳቸው ላይ ይደረድራቸዋል። ከዚያም ብላቴናው ከተዋጊዎቹ አንዱ ወንዙን በኃይል ሊወጋ ሲሞክር፣ ሌላኛው ደግሞ የራሱን ጓደኛ ሊያስገድል ሲሞክር በፍርሃት እየተመለከተ፣ ጀነራሉ በሌላ በኩል በዓለም ላይ ምንም ጭንቅ ሳይኖርበት በወንዙ ውስጥ ሲስቅና ሲጸልይም ይታያል። ይህ ለጥቂት ጊዜ ቆይቶ በመጨረሻም የመስቀል ጦረኞቹ ወደ አእምሯቸው ተመልሰው ወደ እውነታውም ይመለሳሉ። ከዚያም ሃውክ ሲመለስ ሲያዩ ነገሮች አስደንጋጭ አቅጣጫም ይዘው አሁን እርሱ ሙሉ በሙሉ እርቃኑን ነው። አካሉም በጭቃና የጥንታዊ ነገድ ምልክቶችን በሚመስሉ በግዳጅ የተቀረጹ ምልክቶችም ተሸፍኗል። አንድ አይን በራእዩ ያየው ሰው እሱ እንደሆነ አስታውሶ ሃውክ በጥንታዊዎቹ እንደታፈነ ግልጽ ነው። እነሱም ከራሳቸው እንዳንዱም አድርገውታል። በኋላ ቡድኑ ሃውክን ምን እንደተፈጠረና የት እንደነበር ቢጠይቁትም ሰውየው ግን ምንም ነገርም አይናገርም። ይልቁንም አሁን በጥሩ ሁኔታ የሚናገረውን አንድ አይንም መስማት እንደሚችልም ይገልጻል። ጀነራሉ ምን እንደሚል ሲጠይቀው ሃውክም በሲኦል ውስጥ እንደሆኑ ይናገራል ብሎ መልሶ ይህም ሌሎቹን እያስጨነቃቸው አንድ ሰውም ወደዚህ ያመጣቸው አንድ አይን እንደሆነና ለሁሉም ነገር እሱ ተጠያቂ እንደሆነም ይገልጻል። አሁን አንድ አይንን የሚረዳው ብላቴናው ተናግሮ አንድ አይን ከዚህ ቦታ መውጣት እንዳለባቸውና ጫካው ብቸኛው መውጫ እንደሆነ ይናገራልም ይላል። ሌላ ሰው ወደ ጀልባዋ መመለስ እንዳለባቸው ሲከራከር፣ ጀነራሉ ግን እንደገና ወደ ጉሙ መመለስም አይፈልግም። ለእነዚህ የነገር ሰዎች እነሱ የአምላክ ሰዎች መሆናቸውን ማሳየት እንዳለባቸውም ገለጸ። መስቀላቸውን ከፍ አድርገው ይህንን መሬት ቅዱስ አድርገው እንዲይዙ መክሮ ከዚያ በኋላም አረመኔዎቹን ይመልሳሉ፣ ኃጢአታቸውም ይነጻል፣ አዲሷ ኢየሩሳሌምም ትመሰረታለች ሲል። ሆኖም ሌላ የመስቀል ጦረኛ እየተከራከረ ጀነራሉ ሀብትና ቅድስት መሬትን እንደሳለላቸው ነገር ግን በጭራሽ ይህ ቦታ እንደዛ እንዳልሆነና አሁን በሲኦል ውስጥ እንደሆኑም ይከሰዋል። ሰይፉ መዞ አንድ አይንን ለማጥቃት ሲሄድ ነገር ግን አንድ አይን በቀላሉ አሸንፎት ጉሮሮውንም ወጋው። እሱን ለማጥቃት የሚመጣውን ሌላ ሰውን ገሎ ከዚያ በኋላ የመጀመሪያውን ሰው ራሱን በመጥረቢያ በመምታት ሲጨርሰው የመስቀል ጦረኞቹን በድንጋጤ ይመለከታሉ። ከዚያም አንድ አይን ከዚህ ለመውጣት ሲንቀሳቀስ እሱን ለመከተል የወሰነውን ብላቴናውን አይቶ ሁለቱም ሄዱ። ይህንን ሲያይ ካህኑ እሱን መከተል እንዳለባቸው ሲናገር ነገር ግን ጀነራሉ እሱን ለማቀፍ ሄዶ በሚያስደነግጥ ሁኔታም በጀርባው ወቅቶት በአምላክ ላይ ጀርባውን በመስጠቱም ይከሰዋል። የተጎዳው ሰው እያነከሰ ሲሄድ ጀነራሉ ግን የእምነት ሰው ብቻ በአዲሷ ኢየሩሳሌም ሀብት እንደሚገባውም ይገልጻል። በኋላ ጀነራሉ ወደ እነሱ የሚቀላቀሉትን ክርስቲያን ወንድሞች ለመምራት በወንዙ ላይ መስቀሎችን እንደሚሰራና ሴቶችንም እንደሚያመጡ ከተማቸውም ለብዙ ሺህ ዓመታት እንደምትቆም ለሃውክም መንፈሳዊ አማካሪው እንደሚሆን ሲነግረው ነገር ግን ሃውክ በዚህ ሐሳብ መሳቅ ጀምሮ ይህም ጀነራሉንም ያስጨንቀዋል። ከዚያም ሊጸልይ ወደ ውሃው ሲሄድ የነገዱ ሰዎች በፍላጻ አጥቅተውት በመጨረሻም የገደሉት ሲሆን ይህም በልጁና በአንድ አይን በርቀት ይታያል። በሌላ ቦታ የተጎዳውን ካህንና አሁንም ሊመራቸው እንደሚችል ተስፋ በማድረግ አንድ አይንን የሚከተለውን የጀነራሉ ልጅም እናያለን። በተራራው አናት ላይ አርፈው የጀነራሉ ልጅ አባቱ ወደዚህ ቦታ ስላመጣው በጭራሽ ይቅር ሊለው እንደሚችልም ያስባል። ካህኑ ልጁ በውጊያ ላይ ሲሞት እዚያ ስላልነበረ ከልጁ ይቅርታ ለመጠየቅ ወደዚህ እንደመጣም ይናገራል። ብላቴናው መናገር ጀምሮ እንደ አንድ አይን አባባል እሱ ባህር አግኝቶ አዲስ ጀልባ ሰርቶ ወደ ቤቱ እንደሚመለስ ሲገልጽ የጀነራሉ ልጅ ስለ እርሱ ምን እንዳለ ሲጠይቀው ብላቴናውም እሱ እንደሚሞትም ነገረው። ይህም ሰውየውን አስደንግጦት ወደ አንድ አይንም ጠጋ ብሎ ለምን ወደዚህ እንደመጣ ሲጠይቀው እሱ ግን ምንም መልስም አይሰጥም።
በመቀጠል የጀነራሉ ልጅ የሞተ ቢሆንም እንኳ ከአባቱ ጋር ለመመለስ ወስኖ እዚያም ወደዚያ ሲሄድ አንድ አይንና ብላቴናው ደግሞ ወደፊት መጓዛቸውን ይቀጥላሉ። ብላቴናው የተጎዳው ካህንም እንደሚመጣ ሲጠብቅ፣ ነገር ግን ሰውየው ፈገግ ብሎ ሞቱን ለመጠበቅ እዚያው ለመቆየትም ወሰነ። ከተወሰነ ጊዜ በኋላ አንድ አይንና ብላቴናው ቀደም ሲል አንድ አይን በህልሙ ያየው የባህር ዳርቻ ጋር በተሳካ ሁኔታም ይደርሳሉ። ውቡን የመሬት ገጽታ እያደነቀ ነገር ግን ወደ ኋላ ሲመለከት በርካታ የነገር ሰዎችን በማየቱም ይደነግጣል። አንድ አይን ብላቴናው እንዳይንቀሳቀስ በዝምታ አዞት ከዚያም ምሳሩን በመንገድ ላይ እየጣለ ወደ ነገዶቹ ሰዎችም ተጠጋ። አሁን ጉዞ እንዳበቃ ስለተረዳ ለልጁ ሲልም ራሱን ለመስዋዕትነት ለማቅረብም ይወስናል። ብዙም ሳይቆይ አይኖቹን ጨፍኖ ከዚያ በኋላ የነገዱ ሰዎችም ምንም ጊዜ ሳያባክኑ በራዩ እንዳየውን በጽኑም ያጠቁታል። በመጨረሻም አንድ አይን ሞቶ ከዚያ በኋላ የነገዱ ሰዎች ልጁን ለመተው ወስነው ርቀው ሲሄዱም እናያለን። የተናወጠው ብላቴና ወደ ውቅያኖሱ ሲመለከት የአንድ አይንን ፊት በደመና ውስጥ የታየ ሲሆን ይህም ወደ ቫልሃላ እንደሄደ እያመለከተ ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ